እኔ የምሰጠው አስተያየት አለ እንግዲህ መስማት የእሷን ኮፒራይት አድርጋ ነው ወስዳ የታወቀችበት። ምንም አልከፋኝም። በነገራችን ላይ ኢትስ ኦኬ። እኔ ያረኩትን አውቃለሁ፣ ህዝቡ ያረገውን ያውቃል። ማራኪ ዩቲዩብ ላይ እንትን ላይ ሰይፉ ሾው ላይ ራሱ እንድቀርብ ያረኩት እኔ ነኝ። እውነት ልሆንና እባክሽ በቃ የህይወቴ ምዕራፍ ከፈት አይነት ነገር አስተያየት። አዎ አንዳንድ የሚያስቁ ኮመንቶች አሉ። አስረሽ ግረፊኝ ያንቺ ልሆንና አንዴ ልሙት ምናምን አስረሽ ግረፊኝ የሚለው እንኳን ምልሽ መገረፍ ልምድ ያለው ይመስላል አይደል? እንዴ ፍቅር በዚህ አይነት መንገድ እንዴት ይገለጻል? ሁሉም የተለያየ የሚገልጽበት መንገድ። ይሄ ሰውዬ ተንበርክኮ ታገቢኛለሽ ወይ ካለ እርግጠኛ እንግዲህ ምንድነው ብዙ ጊዜ አበሻ ስንባል አንዱ ሲበልጠን የምናኮርፈው የምንነጫነጨው ነገር አለ። ግን ከዚህ ከፋሽኑ በዘለለ ያረገችው ነገር የለም። የባህል ልብስን ታስተዋውቃለች፣ ትደንሳለች። ከዛ ውጭ የለም። በእርግጥ እውነት ነው። እኔ ብዙ ስራ አልሰራሁም። ምክንያቱም አሁንም ቆም ብለን ካየን እህታማቾችን ልክ አሁን መማር በጣም ስትፈምስና ትልቅ ደረጃ ስትደርስ ስሟን ለማጥፋት ጠብቀው ታይሚንግ እንደዚህ የሚገቡ ሰዎች አሉ። ያው ነገሩን ኦፕን አከካ አድርጎ አነሳ። ያው ሰውን በመመሳሰልና ባለው ነገር በዛ ይመስለኛል የተንቀሳቀሰው። ግን የሆነ የሰራበት ነገር ግን ለሁለታችሁ በጣም የሚያለያይና የሚያጣላ ነገር ነው። አይደን ከፍ አድርጎ እነሱን ለማጣላትና መካከል ላይ ገብቶ ሌላ ብጥብጥ ለማስለ ሁሌ አጀንዳ መፈለግ ምንም እኔ እና እሱ እንደዚህ በፐርሰናል ማከብረው ሰው ነው፣ የምወደው ሰው ነው። በዚህ ልክ እኔ ያወራው ነገር ምንም ለኔ አሁን ሴንስ ምንም አልከፋኝም። በነገራችን ላይ ኢትስ ኦኬ። እኔ ያረኩትን አውቃለሁ፣ ህዝቡ ያረገውን ያውቃል። በእርግጥ እውነት ነው። እኔ ብዙ ስራ አልሰራሁም። ምክንያቱም እኛ የምንፈልገው ይሄ ብቻ አይደለም። ብዙ መረዳት ያለባቸው በጣም ብዙ ሰዎች አሉ። እኔ ያደረኩት በቂ ነው ብዬ አይደለም። በቂ ነው ብዬ በኮንፊደንስ የማወራውበት ምንም ፕራውድ የምሆንበት ነገር የለም። ሰርቻለሁ፣ አዎ ሰርቻለሁ፣ ግን በቂ አይደለም። ይሄ ነው ማምነው እና በተረፈ ይሄ ነገር ግን ቢዘጋ፣ ምክንያቱም የሆነ ነገር በተወራ ቁጥር የአፍ ስህተት ነው እንጂ የሚመጣው ምንም ጥሩ ነገር አይመጣም። ስለዚህ እኔ ከእህቴ ጋር ወይም ደግሞ ከእህቶቼ ጋር ምንም ፐርሰናል ነገር የለኝም ማለት ነው። አንቺና መማር ምንም ያገናኛችሁ፣ በውስጥም ያቀያየማችሁ፣ በስራም በተለያየ ነገር ምንም ያቀያየማችሁ ነገር የለም። ያው ነገሩን ኦፕን አከካ አድርጎ አነሳ። ያው ሰውን በመመሳሰልና ባለው ነገር በዛ ይመስለኛል የተንቀሳቀሰው። ግን የሆነ የሰራበት ነገር ግን ለሁለታችሁ በጣም የሚያለያይና የሚያጣላ ነገር ነው። አይደረግም። ማን የሰራው ነው? አንተ ጋር የለውም። ዮኒ ጋር ነው እኔ እየተናገርኩ ያለሁት። ለምን እኔ አንተን ብናገር ምንም እንትን ስለማትል እኔ አሁን እየተናገርኩ ያለሁት ዮናስ ሙሉነህ አንተ ባየኸው እይታ ማየት መብትህ ነው። ዮናስ ሙሉነህ ግን ለመጀመሪያ ጊዜ ቲክታክ ሲመጣ እኔ እዚህ ቤት ከገስት ላይ ወርጄ ጆከር ጌም ልጫወት ነው ብላኝ እኔን አውርዳኝ፣ አዳምጡ፣ እኔን አውርዳኝ። ያንን ቪዲዮ ግን የሰው ተንከሲስነት ፈልገው አመጡት። ገስት ላይ ነበርኩኝ እዚህ። እንደውም እያወራን የነበረው ስለ ሼክ መሐመድ አወል ስለዛ ጉዳይ ነበር እየተወራ፣ ሶብር እያውላት ስለዛ ነበር እያወራን። አውርዳን ዮኒ ማኛን አስገባችሁ። ጌም አይችልም እንዴት እንደሚላክ ይሄ ቪዲዮ ማየት ትችላላችሁ። ጌም እንዴት እንደሚላክ አያውቅም፣ ሁሉን ነገር አያውቅም። እንዲህ አድርገህ ነው እያለችው ጌም መጫወት ትችላለህ። እኔ ያለው ከታች ነበርኩ ያን ቀን። ዛሬ ላይ መጥቶ ግን አንዷን አሳንሶ አንዷን ከፍ አድርጎ እነሱን ለማጣላትና መካከል ላይ ገብቶ ሌላ ብጥብጥ ለማስለ ሁሌ አጀንዳ መፈለግ፣ ሁሌ ቪዋችንን ለማስነሳት በሌላ ሰው መጠቀም፣ በራሳችን የሆነ ነገር ሰርተን መታየት እንጂ
አጀንዳ ፍለጋ ስለ ይሄ ሰውዬ የሰራውን ቪዲዮ ሁላችሁም እኔ ጋር ስለተጣላ ምናምን እኔ በጣም ብሔርተኛ ነኝ። ኦፕን የሚያወራበትና እሱም እኔ የምናገርበት ነገር አንድ አይደለም። ኦፕን ስለ ብሔርተኝነቱ ሊገባው አይችልም። ይሄ ነገር ግን እየሄደበት ያለውን ነገር ለዚህ ትንሽ ቀናት እሱ ገብቶ በጭራሽ ከተናገረ በኋላ እየሄደበት ያለበትን ነገር እያየው ስለሆነ ለኛ እቺ ወለዬ እቺ ጎንደሬ እቺን ሁለታቸውም ለኛ አማር እንደውም ሁለታቸው እችም ተመልሳ እሷም አንድ አይነቶች ናቸው። አንድ ገስት ላይ ተቀምጠው እርዳታንም ሆነ የተለያየ ነገር አሸሽ አንዷን ለማውራድ እኔ በሁለቱም ዘንድ ከጠየቀ ብሔርተኛ እኮ አይደለም። የመጡበትን አካባቢ እየጠቀስክ ልትመጣ ትችላለህ። መማርም ገርቅ እሷም ከእርቅ አማራ ናቸው እንጂ ብሔርተኛ አይደሉም። አሁን በኋላ ይገባበታል አጀንዳውን በኋላ ይገባበታል። ማንን እየሰደበ እችን እየሰደበ በኋላ ይገባል። ብሎክ አድርጋሻል አይደል? መማር ብሎክ ካደረገችሽ ብሎክ እናስነሳ። እሷንና አንቺን አንድ እናስቀምጣቸዋል። እሱ የሚፈልገው የአማራን መበታተንና መፈረካከስ ነው የሚፈልገው፣ መጠቀም ነው የሚፈልገው። ማለት ነው በጣም ፑሽ ስለተደረኩ የሆነ አላረግ የሆነ በጣም አሁን በጣም እንዳወራ ብዙ እኔ አሁን ተገድጄ ነው እያወራሁ ያለው። እኔ በእውነትም ደግሞ ማለት አሁን ምንም የተጨነኩት ነገር የለም ግን አሁን እያስጨነቀኝ ያለው ምንድነው የሰው ስም ይሆናል። ስም እንደዚህ ስም ሲነሳ ነው እንትን ያለኝ ግራ ገባኝ እኮ እኔ እና እሷ ምንም አውርተን ተሰዳድበን አንቺ እንደዚህ ብዬ ኮመንት ላይ እኔ ድሮ ማለት ነው የማውቀው ኮመንቴ ላይ መታ ዋው ቆንጆ ነሽ ስትለኝ ኮመንቷ ላይ ሄጄ ዋው ቆንጆ ነሽ ስል እንጂ የማውቀው ዋው ዛሬ አምሮብሻል ስንባባል ነው እኔ የማውቀው። እግዚአብሔርን ነው የምለው። ግን የሆነ ታይም ላይ ምን ተፈጠረ እኔ አላውቅም። ስለ እውነት ማለት ምን እንደተፈጠረ ራሱ ላውቅ አልችልም። ቤታዮ ራሱ በውስጥ እኔና እሷ ብዙ ነገር እናወራለን በፊት ላይ ማለት ነው። እና ምንን አስመልክቼ ምን ልበላት ምንም ልላት አልችልም። ምክንያቱም እኔና መማር ምንም አላወራንም። እንዴት ብዬ አሁን ስለሷ ይሄ ነው ኮመንት ላይ ነው። ኮመንት ማለት እኔ አይደለሁም ወይ እሷ የሷ ኮመንታተሮች እሷ ልትሆን አትችልም። ስለዚህ የሆነ ያለው ታፕ መልሶ ያዛት እኔ ለወራድላት ታፕ አድርጉላት ሄሎ ተብሎ